ባዶ ሆዳችሁ ላይ አንድ ብርጭቆ ለብ ያለ ውሃ መጠጣት፣ ይህ ቀላል ልማድ በሰውነታችሁ ላይ የሚያመጣው ለውጥ እጅግ አስገራሚ ነው። ምንም ሳንቲም ሳይጠይቅ ጤናችሁን የሚቀይር ምስጢር አሁን ልንገራችሁ። ዝርዝሩን እስከ መጨረሻው ተከታተሉ፣ ምክንያቱም ሕይወታችሁን ሊቀይር ይችላል። በአሁኑ ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ወደ አንድ ቀላል የጤና ምስጢር እየተመለሱ ነው። ምንም አይነት ውድ የሆኑ ንጥረ ነገሮች ሳይጠቀሙ በጠዋት ባዶ ሆድ ላይ ለብ ያለ ውሃ በመጠጣት ብቻ ጤናቸውን እያሻሻሉ መሆኑን እየተናገሩ ነው። ይህ በሶሻል ሚዲያ ላይ በስፋት እየተጋራ ያለው መረጃ ከምግብ መፈጨት ጀምሮ እስከ ቆዳ ውበት ድረስ ስላለው ፋይዳ በዝርዝር ያስረዳል። ይህ ድርጊት በየቀኑ ጠዋት ከእንቅልፋችሁ ስትነቁ የሚከናወን ሲሆን ብዙዎች የህይወት ውሃ እያኑት ይገኛሉ። ዛሬ ይህ ቀላል ተግባር ለምን እንደዚህ ተፈላጊ ሆነ? በውስጡስ ምን ሳይንሳዊ እውነታዎች አሉ? ሁሉንም ነጥቦች አሁን በዝርዝር እንመለከታለን። ይህን በዝርዝር ለመረዳት በመጀመሪያ ሰውነታችን ጠዋት ሲነቃ የሚኖረውን ሁኔታ ጠለቅ ብለን ማወቅ አለብን። ሌሊቱን ሙሉ ከ7 እስከ 8 ሰዓት ስንተኛ ሰውነታችን ምንም አይነት ፈሳሽ አያገኝም። በዚህ ምክንያት ጠዋት ስንነቃ ሰውነታችን በከፍተኛ ሁኔታ የውሃ ጥም ወይም ዲሃይድሬሽን ውስጥ ነው የሚሆነው። ብዙዎቻችን ጠዋት እንደተነሳን የምንሮጠው ወደ ቡና ወይም ሻይ ነው። ነገር ግን እነዚህ መጠጦች በውስጣቸው ባለው ካፌን ምክንያት ሰውነታችን የበለጠ ውሃ እንዲያጣ ሊያደርጉት ይችላሉ። ታዲያ ለብ ያለ ውሃ ለምን ተመረተ? ለብ ያለ ውሃ ከቅዝቃዜ ውሃ በተለየ መልኩ ከሰውነታችን የሙቀት መጠን ጋር ይቀራረባል። ይህም ማለት ሰውነታችን ውሃውን ለማሞቅ ተጨማሪ ጉልበት አያጠፋም ማለት ነው። እንዲያውም በባህላዊ የጤና አጠባበቅ ዘዴዎች ውስጥ ለብ ያለ ውሃ መጠጣት የሰውነትን ውስጣዊ ሞተር የማስነሻ ቁልፍ ተደርጎ ይወሰዳል። ይህም የደም ዝውውርን በማፋጠን እና የውስጥ አካላት ስራቸውን በብቃት እንዲጀምሩ በማገዝ ረገድ ወደር የለውም። ከዚህም በተጨማሪም ለብ ያለ ውሃ በጎሮሮና በጨጓራ አካባቢ ያሉ ጡንቻዎችን በማዝናናት የጠዋት ንቃታችንን የተመጣጠነ ያደርገዋል። አሁን ይህ ልማድ የሚሰጣቸውን ዋና ዋና ጥቅሞች በዝርዝር እንይ። የመጀመሪያው ነጥብ የምግብ መፈጨት ስርዓትን ማነቃቃት። ለብ ያለ ውሃ በባዶ ሆድ መጠጣት የጨጓራና የአንጥስ ጡንቻዎችን በማዝናናት የምግብ መፈጨት ሂደትን እንዲፋጠን ያደርጋል። ይህ ማለት በሆዳችን ውስጥ የቀሩ አላስፈላጊ ነገሮች በቀላሉ እንዲወገዱ ይረዳል። ለምሳሌ ብዙ ጊዜ የሆድ ድርቀት የሚያስቸግራችሁ ከሆነ ለብ ያለ ውሃ መጠጣት የአንጥስ እንቅስቃሴን በማለስለስ ለሽንት ቤት ቆይታችሁ ትልቅ እፎይታ ይሰጣል። ስለዚህ ጠዋት የጀመራችሁት ይህ ልማድ ቀኑን ሙሉ ቀለል ያለ እንዲሰማችሁ ያደርጋል። የሁለተኛው ነጥብ የሰውነትን መርዛማ ነገሮች ማስወገድ። ሰውነታችን በተፈጥሮ መርዛማ ነገሮችን በሽንትና በላብ የማስወገድ ብቃት አለው። ለብ ያለ ውሃ ደግሞ ይህን ሂደት ያፋጥነዋል። ውሃው ወደ ሰውነታችን ሲገባ የውስጥ ሙቀታችንን በትንሹ ከፍ ያደርገዋል። ይህም የደም ዝውውር እንዲጨምርና ኩላሊታችን ደምን በተሻለ ሁኔታ እንዲያጣራ ይረዳዋል። ለምሳሌ ጠዋት ውሃ ስትጠጡ የኩላሊት ሥራ ይነቃቃል። በዚህም በሌሊት የተከማቹ አላስፈላጊ ቆሻሻዎች በሽንት መልክ ወዲያውኑ ይወገዳሉ። የሶስተኛው ነጥብ የቆዳ ጤናና ውበት። ጥራት ያለው ቆዳ እንዲኖራችሁ ውድ የሆኑ ቅባቶችን ከመግዛታችሁ በፊት ውሃ መጠጣታችሁን እርግጠኛ ሁኑ። ለብ ያለ ውሃ የቆዳ ቀዳዳዎች እንዲከፈቱና ቆሻሻዎች እንዲወገዱ በማድረግ የቆዳን የመለጠጥ ባህሪ ይጠብቃል። ለምሳሌ በቂ ውሃ የሚጠጡ ሰዎች ቆዳቸው ድርቀት አይታይበትም፣ እንዲሁም ያለ ዕድሜ የሚመጣ መጨማመድን ይከላከላል። አራተኛው ነጥብ የክብደት መቀነስ ድጋፍ። ለብ ያለ ውሃ መጠጣት የሰውነትን የሜታቦሊዝም መጠን ከፍ ያደርገዋል። ይህ ማለት ሰውነታችን ስብን የማቃጠል ብቃቱ ይጨምራል ማለት ነው። በተጨማሪም በጠዋት ውሃ መጠጣት የረሃብ ስሜትን በመቀነስ ከልክ በላይ እንዳንመገብ ይረዳናል። ይህ ቀላል ልማድ ለማን ይመለከታል? ለሁላችንም፣ ግን በተለየ መንገድ እናንተን ሊረዳችሁ ይችላል። ለተማሪዎች እና ለቢሮ ሰራተኞች ጠዋት ላይ ለብ ያለ ውሃ መጠጣት የአእምሮ ንቃትን ይጨምራል። ከቡና የሚገኘውን አይነት የጭንቀት ስሜት ሳይፈጥር በተረጋጋ ሁኔታ ስራችሁ ላይ እንድታተኩሩ ይረዳቸዋል። ለእናቶችና ለሴቶች በተለይ በወር አበባ ወቅት የሚመጣን የሆድ ቁርጠት ክራምፕስ ለመቀነስ ለብ ያለ ውሃ ተመራጭ ነው። ሙቀቱ የሆድ ጡንቻዎችን በማዝናናት ህመሙ እንዲቀንስ ያደርጋል። ለአረጋውያን ዕድሜ እየገፋ ሲሄድ የምግብ መፈጨትና የደም ዝውውር ዝግ ሊል ይችላል። ለብ ያለ ውሃ መጠጣት እነዚህን ስርዓቶች ያለምንም ጫና ያነቃቃቸዋል። ለስፖርተኞች ከስፖርት በፊት በቂ ፈሳሽ በሰውነት ውስጥ መኖሩ የጡንቻ መሸማቀቅን ይከላከላል። ይህን ልማድ ስትጀምሩ ጥቂት ጥንቃቄዎችን ማወቅ አለባችሁ። በመጀመሪያ ውሃው በጣም የፈላ መሆን የለበትም። የጉሮሮአችሁንና የጨጓራችሁን ግዲ እንዳይጎዳው ለብ ያለ ወይም በክፍል ሙቀት መጠን ያለው ውሃ መሆኑን አረጋግጡ።
ሁለተኛ፣ በአንድ ጊዜ ብዙ ሊትር ውሃ ለመጠጣት አትሞክሩ። 1 ወይም 2 ብርጭቆ ከ250 እስከ 500 ሚሊ ሊትር በቂ ነው። ወደፊት ምን ይጠበቃል? ይህን ልማድ ለተከታታይ 21 ቀናት ብታደርጉት ሰውነታችሁ ራሱን ከአዲሱ ስርዓት ጋር ያላምዳል። የኃይል መጠናችሁ ሲጨምር፣ ቆዳችሁ ሲያበራ እና የምግብ ፍላጎታችሁ ሲስተካከል ታያላችሁ። ይህ ለውጥ ደግሞ ወደ ሌሎች ጤናማ ልማዶች ለምሳሌ ወደ ጤናማ አመጋገብና ስፖርት እንድትገቡ በር ይከፍትላችኋል። የረጅም ጊዜ ውጤቱ ደግሞ ከብዙ በሽታዎች ነፃ የሆነ ሕይወት መምራት ነው። እኛ ኢትዮጵያውያን ጠዋት በቁርስ ሰዓት ትኩስ ነገር መጠጣት የቆየ ባህላችን ነው። ነገር ግን አብዛኛውን ጊዜ የምንመርጠው በስኳር የተሞላ ሻይ ወይም ጠንከር ያለ ቡና ነው። አስቡት፣ ከነዚህ መጠጦች በፊት 1 ብርጭቆ ለብ ያለ ውሃ ብንጠጣ ለጤናችን የምናበረክተው አስተዋጽኦ ከፍተኛ ነው። ይህ ልክ እንደ አባቶቻችንና እናቶቻችን የተፈጥሮን ሚዛን እንደመጠበቅ ነው። ጤና በቤታችን እና በእጃችን ባለው ውሃ ይጀምራል። ይህንንም ለቤተሰባችሁ በማካፈል የጤና አምባሳደር መሆን ትችላላችሁ። እናም ባዶ ሆድ ላይ ለብ ያለ ውሃ መጠጣት የምግብ መፈጨትን ያሻሽላል፣ መርዛማ ነገሮችን ያስወግዳል እና ቆዳን ያሳምራል። ይህ ለሁላችን አስፈላጊና ቀላል ተግባር ነው። ዛሬውኑ ይጀምሩ፣ ለሌሎችም አጋሩ። የእናንተን ተሞክሮ በአስተያየት መስጫው ላይ ያሳዩን። ጤናችሁ በውሃችሁ ይለምልም።